ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ወንድሞች ዛሬ ከጎን የምታዩት ወንድም አብራር አብዶ ታውቃላችሁ። ከዚህ በፊት የተለያዩ ድራማዎችን በመስራት ሲታወቁ ነበረ። በአሁኑ ሰዓት አልহামዱሊላህ ያ ዱንያዊ ነገር ነው ብሎ እርግፍ አድርጎ ትቶ አሁን ግን ለመጀመሪያ ጊዜ ይሄው ወደ ሀጅ እየሄዱ ነው። አላህ ሱብሓነሁ ወተዓላ ወፈቋቸው። ትናንት የነበርንበት ቦታ አይደለም ዛሬ ያለንበትና በዛ ላይ እስቲቃማ አግኝተን ደግሞ ለቂ አላህ ፊት መገናኘት ነውና በጣም ደስ ብሎኝ አግኝቻቸው ይሄው ለእናንተ ለማቅረብ ፈለኩ። እኔ በጣም ደስ ብሎኛል። ምን ተሰማዎት እስኪ ዛሬ? እኔ መቼም ብዙ ጊዜ ምኞቴ ነው። አልহামዱሊላህ ዛሬ ሳክሰኛል። ሀጅ ከምን በላይ እኔ በህይወቴ ሳልሞት ማድረግ አለብኝ ብዬ ቢያንስ አንድ 10 ዓመት ሆኖኛል ሳስብ ግን አልሳካ ብሎኝ በእውነት አንዱም አጠናካሪ ይህን ሁሉ ያሳካልኝ ኡስታዝ አቡበከር አህመድ ከሀሳብ ጀምሮ ትምህርት በመስጠት እኔም ብቻ አይደለም ሙስሊሙን ማህበረሰብ በሙሉ ለዲኑ እንዲጠነክር ለዲኑ እንዲበረታ ያደረገ ሰው ነው። አላህ ይጠብቅ። ኢየሱስ ምንም ማመስገን አልችልም። አላህ ይቀበለው እና ትልቅ ነገር ነው ያደረገልኝ። ይሄን ነገር ያሳካል በሱ አማካኝነት የተነሳሳሁትም በሱ በሚሰጣቸው ትምህርቶች ተነሳስቼ ነው። አልহামዱሊላህ ዛሬ ለዚህ በቃው። ሁላችሁም ተጠናከራችሁ ንያችሁ ጠንካራ ከሆነ አላህ ይከረስልና ሁላችሁም እንዲወፍቃችሁ። እስካሁን ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሐጅ አገልግሎት ላይ በሚሰጠው አገልግሎት ላይ ምን አስተያየት አለው? ምን ይሻሻል? ጠንካራ ጎኑስ ምንድን ነው? እኔ እንግዲህ አሁን ከዚህ በፊት የሄዱ ሰዎች ብዙዎቹን አነጋግሬያለሁ። ጥናትም ፈልግ ስለነበረ እና በጣም ስብስብ ያለ እና አንዱ ወደ ሂድ አንዱ ወደ ሂድ እያለ ግራ የሚያጋባበት የነበረ ዘመን አልፏል። አሁን በጣም የተስተካከለና ያየሁት ከምዝገባ ጀምሮ ያለው ክትትልና የሚሰጠው ሰርቪስ በጣም የሚያበረታታ ሁሉም ሰው ወደ ሀጅ እንዲሄድ የሚያስመኝ ነውና እኔ በጣም ደስ ብሎኛል። ጀዛከላሁ ኸይረን ኡስታዝ አቡበከር አህመድ ይሄው ያንተ ሰመራ ነው ያንተ ፍሬ ነው ባንተ ዳዕዋ ነው እዚህ የደረስኩ ብለዋልና ኡስታዝ አቡበከር አህመድ ይሄን ቪዲዮ ታያለህ ብዬ ተስፋ አደርጋለሁ። አንተንም እንኳን ደስ ያለ። የኢትዮጵያ እስልምና ጉዳዮችም ያው ዛሬ አሁን የምንገኘው ቦሌ ዓለም አቀፍ ኤርፖርት ውስጥ ነው። ወደ መዲና እየሸኘናቸው ነው። ከመዲና በኋላም ያለው አገልግሎት እስካሁን ድረስ እንደተደሰቱት ቀጣዩ የደስታ ይሆናል ብዬ ተስፋ አደርጋለሁ። ሐጀም መብሩር ወሳዕየን መሽኩር ወዘንበን መግፉር ወትጃረተን ለም ተቡር። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን። አላህ ደግሞ በደስታ ያገናኘን መልሶ